በእያንዳንዱ ሌሊት ማታ ልንተኛ ስንል ጋደም እንላለን። ግማሹ ስልኩን ይጎረጉራል፣ ግማሹ ማይሆን ነገር ላይ ይሆናል፣ ግማሹ ደግሞ ዚክር ላይ ይሆናል፣ ግማሹ ደግሞ ቁርአን የሚያዳምጥ አለ፣ ግማሹ ደግሞ ቁርአን የሚቀራ አለ ከመተኛቱ በፊት። በረሕመቱ በእዝነቱ ኸይር ላይ ከሚሆኑት ያርገን ከመተኛታቸው በፊት። እንቅልፍ የሞት ታናሽ ወንድም ነው ብለዋል የኛ ነብይ አለይሂ ሰላቱ ወሰላም። ሩሃችን ወጥታ ነው የምትመለሰው፣ በእኛ ቁጥጥር ውስጥ አይደለችም። ለዛ ነው የኛ ነብይ አለይሂ ሰላቱ ወሰላም ሊተኙ ሲሉ አላሁመ ኢን አምሰክተ ነፍሲ ፈግፊር ለሃ ወኢን አርሰልተሃ ፈሕፈዝሃ ብሕፍዝከ አለዚ ተሕፈዙ ብሂ ዒባደከ አሷሊሒን። ጌታዬ ሩሕን በዛው ከወሰድካት ካስቀራሃት ማራት፣ ከመለስካት ደግሞ ጠብቃት። እነዛ ምርጥ ባሮችህን በጠበክበት ጠብቃት። ቢሕፍዝከ አለዚ ተሕፈዙ ብሂ ዒባደከ አሷሊሒን፣ ምርጥ ባሮችህን በጠበክበት። ልትተኙ ስትሉ ከቻላችሁ ውዱእ አድርጋችሁ አንድ አያተል ኩርሲ፣ 3 ሱረቱል ኢኽላስ፣ 3 ሱረቱል ፈለቅ፣ 3 ሱረቱል ናስ ቀርታችሁ እላያችሁ ላይ ተባብሳችሁ አላሁመ ይህን አሁን የነገርኳችሁን ዱዓ ብላችሁ መተኛት። ከቻላችሁ ደግሞ ድክም የሚላችሁ ከሆነ ስራ ላይ ምን ላይ ሱብሓነላህ 33፣ አልሐምዱሊላህ 33፣ አላሁ አክበር 34 በሉ። እዛው ጋደም ባላችሁበት። የኛ ነብይ አለይሂ ሰላቱ ወሰላም ለልጃቸው ለፋጢማ ረዲየላሁ ተዓላ አንሃና ለዓሊ የሰጡት ነው ይሄ ዚክር ማለት ነው። እያንዳንዱ ሌሊት አላሁ ረቡል ዒዛ ሩሃችንን አውጥቶ ነው የሚመልሰው። አያችሁ የሞት ታናሽ ወንድም ነው አሉ የኛ ነብይ አለይሂ ሰላቱ ወሰላም። ቴስት እያረግን ነው በየቀኑ ቴስት እያረግን ነው። ይሄ ደግሞ ምንድነው? የምንሄድበትን ዓለም እንዳንረሳ ያረገናል። በረሕመቱ በእዝነቱ በቸርነቱ አላህዬ ሱብሓነሁ ወተዓላ መልካም ባሮቹ በሚያሳልፉት ሌሊትን ቆመው ከሚያሳልፉት እኔንም እናንተንም ያርገን። አላርም ሙሉ ከሱብሒ ሶላት በፊት እንድትነሱ 30 ደቂቃ 20 ደቂቃ ትልቅን ነገር ታገኛላችሁ እዛ ውስጥ። አላሁ ረቡል ዒዛ ማን ነው የሚለምነኝ የምሰጠው፣ ማን ነው የሚጠይቀኝ የምመልስለት፣ ማን ነው ማረኝ የሚለኝ የምምረው የሚልበት ሰዓት ነው። ከሱብሒ ሶላት በፊት ባለው ሰዓት ሱሉሰል ለይል ይባላል። አላሁ ረቡል ዒዛ ሁሉም ከወዳጁ ጋር ነው፣ የኔ ወዳጆች የታሉ ይላል። ለይል የምትሰግዱ ከሆነ ያ ረብ ጨምርልኝ የኔ ጌታ ብላችሁ በሉ። ሐላዋው ጥፍጥናው ለይል ሶላት ላይ የሚሰግዱ ሰዎች ያውቁታል። እኔንም እናንተንም ለይል ከሚቆሙት ጌታቸውን ሱብሓነል ኻሊቅ ከሚያስታውሱት ተተጃፋ ጁኑቡሁም ዐኒል መዷጅዕ የድዑነ ረበሁም አለ አላህ ሱብሓነሁ ወተዓላ። ሌሊት ላይ ስጁድ ላይ ሆነው ጌታቸውን ይጠራሉ። የድዑነ ረበሁም ኸውፈን ወጠመዐን፣ በፍርሃት በጉጉት ኸውፈን ወጠመዐን ወሚማ ረዘቅናሁም ዩንፊቁን፣ ከሰጠናቸው ላይ ደግሞ ይሰጣሉ አለ አላህ ሱብሓነሁ ወተዓላ። ለይል የሚቆሙትን ባሮቹን ሲናገር በረሕመቱ በእዝነቱ ከነዛ ባሮች ይመዝግበን። ለይል መቆም ቀላል ነገር እንዳይመስላችሁ። መነሳት እንኳን ባትችሉ ለይል ላይ ዊትር መስገድ አትርሱ ከኢሻ ሶላት በኋላ። እሺ ከሱብሒ ሶላት በፊት ግን 30 ደቂቃ 20 ደቂቃ አላሁ ረቡል ዒዛ ያግራልን ለሁላችንም። ተነስታችሁ መስገድን 40 ደቂቃ አላርም ሞልታችሁ ትልልቅ ነገር አለ እዛ ውስጥ። እሺ እህቶቼ ወንድሞቼ፣ አላሁ ረቡል ዒዛ እኔንም እናንተንም ከመልካም ባሮቹ መልካምን ወደው ከሚሰሩት ሰርተውም በዛ ውስጥ ጠማዓኒን ከሚያገኙት ሐላዋውን ከሚያገኙት ይመዝግበን። ከጠላው ነገር አላህ ሱብሓነሁ ወተዓላ በረሕመቱ በእዝነቱ ያርቀን። አላሁመ አሚን።